አይሁድ ታውቃላችሁ በቀን 3 ጊዜ ጸልያል 3 ሰዓት 6 ሰዓት 9 ሰዓት እንዲያው መዝሙር ላይ እነ ዳዊት 4 ይጸልያሉ የእግዚአብሔር ክብር ወይ መንፈስ ቅዱስ እንዴት በእኛ ይገለጣል እና ጴጥሮስና ዮሐንስ ለጸሎት ወደ መቅደስ እየተመላለሱ ሳሉ ድንገት በመቅደስ ደጅ የተቀመጠ ሄዶ ማያቅ የ40 ዓመት ሽባ አዩ ታውም ጴጥሮስ በዚህ ሰዓት በጣም ጸጋ የተሞላ ሰው ነው በእስራኤል ላይ ብቸኛና ዋና ሐዋርያ ተደርጎ ዋነኞቹ ከሶስቱ አንዱ ነው እንደምታውቁት ግን ከጴጥሮስና ዮሐንስ ቆሙ ይላል ወደኛ ተመልከታለው ለዚህ ደሃ ሰው መቆሙ ራሱ ያስደንቀኛል እና ተመልከተናለው ለምን ተመልከተናለው ይሄ ሰው ገንዘብ ማጣት ብቻ ሳይሆን የስነ ልቦና ጥቃት የደረሰበትም ይመስለኛል ሰውን ሲለምንም አንገቱን አቀርቅሮ ነው ለምን ሰው ነክቶት አያውቅም ሰው ቆሞ አናግሮት አያውቅም ምናልባት ጨብጠውትም አያውቁ እና ከድህነት በላይ እንደምታውቁት ሽባነት ስለነበረው ማህበረሰቡ ካገለሉት ሰዎች አንዱ ነው ሁሉም አምላክ ተኮር ጸሎት ተኮር ይሆኑና ድሆችን የሚረሱ ይሆናሉ በቀላሉ ድሆች ከሰው ልብ ይረሳሉ እንደምታውቁ ግን ከኢየሱስ ጋር ውለው ስላደሩ ቆሙ ይላል እኔ ታምሩ አይደለም የሚያስደንቀኝ በእውነት ለድሃ የሚራራ ልባቸው ከክርስቶስ የተቀዳ ምስጢር ወደኛ ተመልከታሉት ቀና ብሎ አየ ምናልባት ለመጀመሪያ ጊዜ ሆነ አይናፋር ከሚባሉትም ነው ማለት ነው እኛ ብርና ወርቅ የለንም በናዝሬቱ በኢየሱስም ተነሳለው እጁንም ያዘው የሚለው ደግሞ ያስደንቀኛል በእውነት የመጀመሪያ ፊዚካል ኮንታክት ሊሆን ይችላል ይሄንም ያክል ታላቅ ሐዋርያ መቆሙ ሳያንሰው መመልከቱ ጊዜ መመደቡ ሳያንሰው እጁን ጨበጠው አልተጸየፈው ያጅ ምናልባት ስንት ጊዜ አቧራ ይነካ ሊሆን ይችላል ምናልባት ታጥቦም ላይ ያቅ ይችላል ተስፋ ይቆረጠ ስለሆነ እና የለበሰው ልብስ ተቀይሮ ላይ ያቅ ይችላል ቀንና ሌሊት ፀሐይና ቁር የሚፈራረቅበት ሰው የሚያስገርም የእግዚአብሔር ክብር የሚያርፍበት አንዱ ሰው መለማመድ የሚገባው መዘጋጀት የሚገባው በምንድነው ለድሆች የሚራራ ልብ ነው በእውነት የሰማይ ጸጋ ሁሉ ቢዘንብ የእግዚአብሔር ትኩረት አንድ ብቻ ነው ታውቃላችሁ የሰው ልጆች ይልቁንም ድሆች እና ለሰው ልጆች ይልቁንም ለድሆች ያለ ልብ ይለካል ከሚከፈትልን ጸጋ በፊት ማለት ነው እና ዮሐንስ ታላቅ ሐዋርያ በገንዘብ እኮ የሚጠለፍ ነው የተቀባ ስለሆነ እና ለባለ ቤቴ ጸልይ የሚባል ነው በሰረገላ የሚሄድ ሰው እና ድሆች ዮሐንስን ሊያገኙ ጴጥሮስን ሊያገኙ አይችሉም አያችሁ እነሱ ካልተጠጉ ካልቆሙ እጃቸውን ካልዘረጉ በገር የተቀቡት ከድሆች በጣም ሩቅ ናቸው በቀላሉ የሚያገኛቸው ሌሎች ሊሆኑ ይችላሉ ዛሬ አንድ ቀብር ላይ ነበርኩ አንድ ICMC የሚባል ሆስፒታል ዶክተር ግዛው ይረና ይባላል እኔም ታመሜ በእውነት ያዳነኝ እሱ ነው ከእግዚአብሔር ቀጥሎ በጣም ነው የምትገረሙት ድሆች እዛ ያሉት ጥበቃዎች ጽዳት ሰራተኞች እንዴት ሲያለቅሱ ነበር እና የሕክምና ዕውቀቱ አይደለም እኮ ያስለቀሳቸው እኔንም ጭምር ከመጠን በላይ ትሁት እና ከምሳው በፊት ይገርማቸዋል ምሳ ይብል ላይ በላይ ይችላል ብዙ ጊዜ በራሱ ገንዘብ ነው አንዳንዶችን የሚያከመው ድሆች ከሆኑ እሱ ያለ ማንም ሳይታከም አይወጣም የልብ ሕክምና በጣም ውድ ነው ይከፍላል ዶክተር ግዛው እና ብዙ ጊዜ በእጁ ታመም ያለው የሚገርማችሁ አንገቱ ላይ ያለው እኔ ማዳመጫ ያስቀምጠዋል እንደ ጓደኛ ከጎናችሁ ቁጭ ብሎ ይዳስሳቸዋል እኔ እጁ ራሱ ይናፍቀኝ ነበር ይገርማችኋል ከኢየሱስም የተቀዳ መሆኑን ብታውት ኢየሱስ ድሃ ተኮር እንደሆነ ወንጌላት በደም ነው የሚመሰክሩት ጌታ ሆይ እባክህ ልትፈውሰኝ ተወዳለህን ዳሰሰውና ይላል ማንን የዳሰሰው በለምጽ የተሞላው በዘሌዋውያን ላይ ብትሄዱ በለምጽ የተሞላ ሰው ማለት አፍንጫ የለውም ጆሮ የለውም የሚመግል ቁስል አለው እኔ ለምጻም ነኝ ብሎ እንደ አምቡላንስ እየጮኸ ነው የሚሄደው ሳይጮህ ሰው ቢነካው በድንጋይ ነው የሚወጉት ያረክሳል ብለው ስለሚያስቡ የሞት ታናሽ ወንድም እንዲህ ያለውን ሰው ኢየሱስ ዳሰሰውና የሚለው ያለ ምክንያት አይደለም በቃሉ መፈወስ ሲችል ለድሃ የፍቅር ልብ እንዳለው ለምናገር ነው በእውነት እና በቅፍርናውም አገለገለ አጋንንትን ያወጣ ነበር ቀኑ ሲመሽ ጨረቃ ሲወጣ ብዙ በሽተኞች በቤቱ ተኮለኮሉ ብዙ ለምን ጨረቃ ሲወጣ በፀሐይ ብርሃን እንዳይታዩ ሊሆን ይችላል ብዙ መገል የሚፈሰው ብዙ አንካሳ ብዙ የሚያፍር ሊሆን ይችላል ጨለም ሲል ያንን ተገናርገው ባለበት ቤት ተኮለኮሉ ኢየሱስ ወጣና ቀኑን ሙሉ ሳገለግል ነበር ሁላችሁ ተፈውሱ አላለም በጣም ልብ ይነካል እያንዳንዱን እጅ በመጫን ሁሉንም ፈወሳቸው በየተራ ከጎናቸው ቆመ የሚለው እገረማለሁ በእውነት ጌታ በቅፍርናውም ያገለገለ ሳለ ድንገት በከተማ ሁሉ ተሰብስበው ሳለ ሹልክ ብሎ ወጣ ወዴት ሄደ ብዬ እየተከታተልኩ ሳጠና በንዳድ የታመመች የጴጥሮስ አማት አልጋ ላይ ነበረች
ኮንፈረንስ መምጣት አትችልም፣ ታማለች። አያችሁ ጴጥሮስም በአገልግሎት ተወጥሯል። ኢየሱስ ሳትጠራው በቤቱ ሄደ፣ ከጎኗም ቆሞ ንዳዱን ገሰጸው። አንዳንድ የሚያደርገው ለአገልጋዮች ሞዴል የሆነ ማንነት ነው። ታውቃላችሁ ኢየሱስ ኮንፈረንስ ተኮር አይደለም፣ ባለጠጋ ተኮር አይደለም። ኢየሱስ ሰው ተኮር ነው፣ ይልቁንም ድሃ ተኮር ነው። ለድሆች ልዩ ልብ እንዳለው ወንጌልን ታያላችሁ። በእውነት ድሃን የሚያጠፋ እንደ ዶፍ ዝናብ ነው፣ ለድሃ የሚራራ ግን ለእግዚአብሔር ያበድራል። ስለዚህ በጴጥሮስ አንዱ የመንፈስ ቅዱስ ምቹ ሜዳ እንዲሆን ከረዳው አንዱ ከጌታ ሕይወት የተማረውና የቀሰመው ለድሆች ማህበረሰቡ ላገለላቸው ልዩ ልብ ጌታ ኢየሱስ ፈጥሮላቸው የሚስጥርን ሁሉ ባቂ ተራራን እስካፈልስ ታውቃላችሁ ለሰው ልጆች ፍቅር ከሌለኝ ምንም እንደማይጠቅመኝ እና በእነ ጴጥሮስ አንድ ብጽዕና ተገኘ። ለድሃ የሚቆም እግር፣ ድሃን የሚያይ ዓይን፣ ለድሃ የሚዘረጋ እጅ ከነ ጴጥሮስ ተገኘ። ዳንኤል ለናቡከደነጾር ብሎታል፣ ህልም አየሁ እባክህ ዳንኤል ጥበብ ስላለብህ ፍታልኝ። በሆነ አንድ ዛፍ ተቆርጦ በሰንሰል ታስሮ አየሁ ምናምን። ኦኬ አንድ ሰዓት ሙሉ ተጨነቅ። አትጨነቅ ተርጉምልኝ አሉ። ያ ዛፍ እኮ ወፎች ሁሉ የሚያርፉበት አንተ ነህ። ስለዚህ ልብህ እንደ እንስሳ ተገጥሞ ለ7 ዓመት ሳር ትበላለህ። ነገር ግን የተባለውና የታሰበው እንዳይደርስብህ 2 ምክር ልምከርህ። ኦኬ ዳንኤል ምንድን ነው የምትመክረኝ? ይህ ነገር እንዲደርስብኝ አልፈልግም። ለድሆች ምጽዋትን አድርግ እና ጽድቅንም አድርግ ብሎ መከረው። የናቡከደነጾር ችግሩ ምንድን ነው? በብልጥግናና በሀብት ሲጨምር ድሆችን ማየት አልፈለገም። አንካሳ ዕውር ማየት አልፈለገም። ቡትቶ የሚለብሰው ማየት አልፈለገም። አጥፉልኝ አለ። ድሃን የሚነካ ወገኖች ሆይ እና አተ ተሟጋቻቸው ኃያል ነውና እንደ ዶፍ ዝናብ በረከትን እንደሚያወድም ሰው ነው። ለምሳሌ ጢሞቴዎስን አያችሁትን ይላል ጳውሎስ በፊልጵስዩስ ላይ እንደሱ ያለ ማንም የለኝም። እንዴት ማንም የለውም? ዶክተር ሉቃስን አያውቅም? ሐዋርያቱን አያውቅም? እንደሱ ያለ ማንም የለኝም። ለምን? ስለናንተ በቅንነት የሚጨነቅ እንደሱ ያለ የለም። ጢሞቴዎስ ሚዛን የደፋው ዲግሪ ስለያዘ አይደለም፣ እድሜውም ገና ቲኔጀር ነው እንደምታውቁት። በጳውሎስ ልብ የተፈለገ አንድ ብጽዕና ጢሞቴዎስ ውስጥ ተገኘ። ለድሆች በቅንነት የሚያስብ ሰው እና ብዙ ጊዜ ኢትዮጵያ ውስጥ ታውቃላችሁ ብዙ ጸሎት አለ። ልክ ዝናብ እንዳቋረ ዳመና ይዘንባል ስንል እንደ ልባችን አይሆንም። ለምን ብዬ አስባለሁ። በእውነት እነ ጴጥሮስና ዮሐንስ እኮ ይጸልያሉ። የጸጋ ዝናብ ወርዶ ለብዙ ዓመት የተቀመጠው ነፃ ያወጣ ቅባት እንዳይገለጥ እንቅፋቱ ምንድነው? ለድሆች የሚራራ ልብ የለንምን? ያ ጸጋ ቢሰጠኝ እነግድበታለሁ፣ ባለጠጋ ተኮር ሆናለሁ። ከፊት 4 ወንበር የተያዘ ነው እዛ ቸርች። ለምንድን ነው 4 ወንበር የተያዘው? አይ በወር ይሄን ያህል ሺህ ለሚሰጡ ከፊት፣ ይሄን ያህል ሺህ ለሚመጡ ሁለተኛ ወንበር እየተባለ በሚሰጡት አስራት ልክ ወንበር ተይዞላቸዋል። የሰማይ አምላክ አለ። እናንተ አመፀኛ ዳኞች፣ ድሆችን የምታስጨንቁ አመፀኞች ይላል ያዕቆብ ማለት ነው። ወርቅ ያንጠለጠለውን ከፊት ታስቀምጠዋለህ፣ ድሃውን ፊትን አሊ ትለዋለህ። አመፀኞች ይላቸዋል። በአዲስ አበባ ውስጥ ከብርና ከወርቅና ከብልጥግና ጋር ወንጌልን አገናኙት። መንፈስ ቅዱስ የሚጸየፈው አሰራር ይገርማቸው። እግዚአብሔር ሰው ተኮር ነው የምትሉት፣ ከሰማይ በታች ከሰው በላይ አጀንዳ የለውም። በእውነት ይልቁን ለድሆች ልዩ ልብ አለው። በቀላሉ ከአይምሯችን የሚጠፋ ያችሁ ብዙ በጸጋ ስንሞላ እግዚአብሔር ሰማያትና ደጆችን ሲከፍትልን ከልባችን ቶሎ የሚርቀው ማን ነው? ድሆች ናቸው። አንዱ ትልቁ የሰማይ ደጆች የእግዚአብሔር ክብር መገለጫዎች ለድሆች በመናሳየው ርኅራኄ እንደ ጴጥሮስ ጥላችን የሚፈውስ ቃላችን መሬት የማይወድቅ የሰው ሁሉ ትኩረት ስንስብ ስለ ድሆች ምን እናስባለን? ወደኛ መምጣት አይችሉም እኛ ካልሄድን። እኔ አንድ የሰብአዊ እርዳታ የምትሰራ ከውጭ ሀገር መጣችኛ አንድ ቦታ የኮምፓሽን የሚባለው አሰራር ውስጥ እሷ ከስካንዲኔቪያ ሀገር ነው የመጣችው። በምንም አይነት ድህነትን አያውቁም ታውቃላችሁ እነሱ። እና እዚሁ ከተማችን ውስጥ የመጨረሻ ድሆች የሚኖሩበት ቦታ የኮምፓሽኑ መሪ ይዟት ገባ። የቅርብ ጓደኛዬ ነው እሱ ደግሞ። እና ያው ታውቃላችሁ የኢትዮጵያን ነገር እዛ ስትገባ ያየችው ገና ሳትጨርስ ወደ ላይ አለ። ወደ ተነስታ ሄደች። እኔ እዚህ አልገባም ብላ አየ። ጴጥሮስ ግን እንደዚህ ያደረገ ሰነፈጠኝ አይልም፣ አይመጥነኝም አይልም፣ ሸተተኝ አይልም። ቁጭ ነው። ይሄ ልምምድ እኮ ነው የሚጠይቀው። የድሆችን መከራ ለመካፈል የተዘጋጀ ልብ ጴጥሮስ ነበረው። እጁን ያዘው። ሁለተኛው የጴጥሮስ ያስገረመኝ እና ያው ሁላችንም የምናውቀው የተፈጠረውን እድል ለወንጌል ክብር አዋለው። ህዝብ ሁሉ ጴጥሮስን
ቸክሎ አየው ማለት እኮ ነው። እንዳሁን ለምን ሆኖ አያውቅም እንዲህ አለ። በጣም ተገረሙ። እነዚህ እግዚአብሔርን የሚፈሩ ናቸው። መለኮታዊ ኃይል በውስጣቸው አለ። ኃይል ባይኖር እንዲህ ያለው ሊፈውስ አይችልም። በገዛ ኃይሌ እንዳረኩት ይመስላችኋልን? ታደስ ኃይል ከሌለህማ እንዴት ፈወስከው? እግዚአብሔርን ስለ መፍራቴ ነውን? እንዴ ታደስ እግዚአብሔርን ካልፈራህማ ጸሎትን እንዴት ሊሰማ ይችላል? አይደለም። እና ምንድነው አሉት? የኃይሉ ምንጭ። አቤት የተገኘውን ክብር፣ የመንፈስ ቅዱስን ክብር ለክርስቶስ ወንጌል ሲያውለው ተመልከቱ። እናንተ የሰቀላችሁት ቅዱሱን ብላቴናው ጻድቁን የሕይወት ራስ ክርስቶስ ኢየሱስ ስም ጤና ሰጠ። ክብር በተገለጠ ጊዜ ለወንጌል ልናውለው መጠንቀቅ እንዳለብን አንዱ ለድሆች ልብ እንዲኖረን፣ ሁለትስ ወንጌል ተኮር እንድንሆን ከጴጥሮስ እናያለን። ብዙ አጋጣሚዎች ሊመጡ ይችላሉ በእጃችን ላይ። አቤት ያኔ ይታዘበናል። አሁን ካልተጠነቀቅሽ ክብር ሲመጣ ትችል። መንፈስ ቅዱስ ምንም ተአምራት ያድርግ፣ ተአምራት ሰውን ያበዛል። ታውቃላችሁ፣ ተአምራት ሰውን አያድኑ። ድንቆችና ተአምራቶች ጆሮን ይከፍታሉ፣ ሰውን ያበዛሉ። የሚያድነው ግን ቅዱስ የእግዚአብሔር ወንጌል ነው። በፉጨት ህዝቡን ለመጥራት ተጠቀመበት። በእርግጥ ለድሃው ራርቷል። በተፈጠረው ክብር ግን ጎሉ ምንድነው? የክርስቶስ ወንጌል እንዲሰበክ። ይሄንን ማድረግ ከሳትን ፈጠረን እንጂ ጎል አላገባንም። መንፈስ ቅዱስ በአንተ ባረፈ ጊዜ ተጠንቀቅ ጴጥሮስ። ያንተ ቅድስና እግዚአብሔርን መፍራት ኃይልህ እንዲገለጥ አይደለም የታሰበው፣ የክርስቶስ ኢየሱስ ወንጌል እንደሆነስ ጴጥሮስ በደንብ የሰላ ነው። ይሄን አጋጣሚውን አንዲት ጠብታ ለራሱ ክብር አላወራም። ይሄው 3 ሰዓት በቀን 9 ሰዓት ስጸልይ ነበር ከዮሐንስ ጋር ምስክር ነው እና በጾም በጸሎት የመጣ ጸጋ ነው ብሎ ወደ ራሱ ምንም ነገር ከኔ መፍራት እግዚአብሔርን ከኔ ቅድስና ከኔ ኃይል አይደለም እና ከማን ነው አሉት። በዚህ ሰዓት ቢጨምር ቢዘላብድ አለቀለት። እግዚአብሔር አያሳፍረውም እኮ። በቀጣይ ክብር ግን በሱ የሚገለጥ አይመስልም። ሙሴ እንዳደረገው ትዝ ይላችኋል። ምታው አለው፣ መታው። ተናገረው አለው አለቱ፣ ተናገረው ነው ያለው። ሙሴ ግን መታው ይላል። ያው እግዚአብሔር አትገባም፣ ከናን አትገባም ማለት አንድ ስራ ነው። አላከበርከኝም ማለት እኔ በማደርገው ተአምራት እኔ እከብር እንጂ ያንተ ኃይልና ስልጣን እንድታይ አይደለም። ውሃ እኮ አውጥቻለሁ አላሳፈርኩህም። ባትታዘዝም ውሃ ወጥቷል ከድንጋዩ። ቀጣይ ክብር ግን ይቀንሳል። ጴጥሮስን አያሳፍረውም እኮ እኔ ጾሜያለሁ፣ እኔ ጸልያለሁ፣ የኔ ፈራ እግዚአብሔር ነው ቢል ሲኦል አይገባም፣ ከሐዋርያነቱም አይፍቀውም። ነገር ግን ክብር እየጨመረ የሚመጣ ይመስላል። ጴጥሮስ ኦልሬዲ 3 ዓመት ተኩል ሰልጥኗል። መንፈስ ቅዱስ ሲያርፍበት ለእግዚአብሔር ክብር ለወንጌል መጠቀም እንዳለበት አገልግሎቱ ልዩ፣ መብሉ ልዩ፣ ኑሮ ልዩ። ዮሐንስ እኔ ዘካርያስና የኤልሳቤጥ ልጅ አየ በ6 ወሬ መንፈስ ቅዱስ እናቴ ማዕፀን የተሞላው እያለ ሊዘገዝከው ይችላል። ነገር ግን መጥምቁ ዮሐንስ ስለ ክርስቶስ ጽድቅ፣ ስለ ፍርድና ስለ ኩነኔ ይነግረው ነበር። ከመስመሩ አልፎ ስለ ሕይወት ምስክርነት አንናገር አልኩን አላልኩም። ብንናገር የተመጠነ ሆኖ ክርስቶስን ያጎላለት ካልሆነ በቀር እኔን እምታይ ከሆነ አለቀለ። ከዚህ በኋላስ ጴጥሮስ ሲሄድ ጥላው ሁሉ ሊፈውስ ጀመረ። ለቀቀው መንፈስ ቅዱስ ክብሩ። ፈርሃ እግዚአብሔር በነ ጴጥሮስ ላይ በህዝቡ ዘንድ ሞገስና ፍርሃት እየጨመረ የሚድኑት እየጨመሩ የመንፈስ ቅዱስ አሰራር በጴጥሮስ እየጨመረ መጣ። ዋናውን ምሰሶ አገኘ። ዋናው ምሰሶ ምንድነው? ለሰው ጥቅምና ለወንጌል ፍጥነት የኖረ ድሆችን የሚያከብር ከዛስ ወንጌል ተኮር። እነዚህ 2 አዕማዶችን ጴጥሮስ ያዘ ጨብጦ